ዓለማችን ብዙ ጥሩ መሪዎችን አይታ ብታደንቅም በዛው ልክ ከሰው አልተፈጠሩም እስኪባልላቸው ድረስ እጅግ ጨካኝ የሆኑ አምባገነኖችንም አይታለች። ታሪክን ወደ ኋላ ገለጥ ስናደርግ ከታሪክ ጥላ ውስጥ በአንድነት የፍርሃትና የንዴት ስሜት የሚቀሰቅሱብን የሽብር ንግስናቸው ለሀገሮቻቸው የልማትና የእድገት ጉዞ እክል የሆኑ አምባገነኖች ቀላል የሚባሉ አይደሉም። በማኦ ዜዶንግ እጅ ስንት ሰው ጠፋ? ፖልፖትስ ሰዎችን በጅምላ በመጨፍጨፍ የካምቦዲያ ከተሞች ከሰው እንዲጸዱና ባዶ እንዲሆኑ አድርጓል። የመጨረሻ ጨካኝ ተብሎ የሚወሳው የሀገር መሪስ ማን ነበር? እነኛ 10 መሪዎች ወደ ስልጣን ከመምጣታቸው ጀርባ ያለውን ታሪክና ጥለውት የሄዱትን መራር ተጽዕኖ አንድ በአንድ ለማየት ተዘጋጁ። በቅድሚያ ግን የከበረ ሰላምታችንን እያቀረብን እንኳን ወደ ቻናላችን በደህና መጡ እንላለን። ዛሬ በታሪክ ውስጥ ስላለፉ 10 እጅግ ጨካኝና አሰቃቂ ዓለም መሪዎችን የምናስመለክታችሁ ይሆናል። ከ10 ውስጥም በተለይም አንደኛው ከእርሱ በፊትም ሆነ በኋላ እንደሱ አይነት አልተፈጠረም የሚያስብል ሲሆን የጭካኔን ጥግ አሳይቶ እንዲሁም ሪከርድ ይዞ አልፏል። ወደ ዛሬው ፕሮግራማችን ከመሄዳችን በፊት ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አጃይብ የሚያሰኙ አስደናቂና አስገራሚ እውነታዎችን በየጊዜው መኮምኮም ትችላላችሁ። ከዚያ በተጨማሪም ቪዲዮዎቻችንን ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ ከወዲሁ እንጠይቃለን። 10ኛ ሳዳም ሁሴን። ይህ ሰው የኢራቅ የፕሬዝዳንትነት ስልጣንን በጨበጠ በአንድ ሳምንት ጊዜ ውስጥ በባአት ፓርቲ ውስጥ ያሉትን ተቀናቃኞች በሙሉ አስሮ ጨፍጭፏል። ይህም አሰቃቂ ድርጊት ለሚቀጥሉት 2 ደም አፋሳሽ 10 ዓመታት እንደ ቅድመ ሁኔታ ነበረ። ሁሴን ኢራንንና በኋላም ኩዌትን ወሯል። ይህም ተደማምሮ የሀገሩን ኢኮኖሚ አፈር ሊያስበላ ችሏል። የኢራንና ኢራቅ ጦርነት ለ8 ዓመታት የዘለቀና በመቶ ሺዎች የሚቆጠሩ ሕይወቶችን የቀጠፈ ነበር። ሳዳም ሁሴን በአሰቃቂ ጭቆናና ብጥብጥ ጭምር ስልጣኑን አስጠብቆ ቆይቷል። የሻንና የኩርድን አናሳ ብሔረሰቦች ጭካኔ በተሞላበት ሁኔታ የረሸነ ሲሆን በ10 ሺዎች ለሚቆጠሩ ንጹሃን ዜጎች ነፍስ መጥፋትም ተጠያቂ ነበረ። ሁሴን እስከ 2003 የኢራቅ ወረራ ድረስ በስልጣን ላይ ቆይቷል። በመጨረሻም ከ2 ዓመት በኋላ በስቅላት ተገሏል። 9 ሙሐመድ ታላት። ይህ መሪ ታላት ፓሻ በመባል ይታወቃል። የኦቶማን ኢምፓየር የውስጥ ጉዳይ ሚኒስተር ነበረ። ማዕረግ ቢኖረውም በ1917 እንደ ግራንድ ቪዚየር ስልጣኑን እስኪያስተካክል ድረስ ሀገሪቱን መምራት ችሏል። ኦቶማን ቱርኮች በአርመኖች ላይ ባደረሱት ስቃይና ጭፍጨፋ ግንባር ቀደም ተዋናይ የነበረው ታላት ፓሻ ነበረ። መሪው የአርመን ነጻነትን በመፍራት በኮንስታንቲኖፕልና ኢስታንቡል ታዋቂ አርመኖች እንዲታሰሩ አዟል። በዚህም ጥቂቶቹ ሲባረሩ፣ ብዙዎቹ ግን ተገድለዋል። ይህ ሰው አርመኖችን በጅምላ መጨፍጨፉ ይፋ መውጣቱን ተከትሎ ቱርካውያን ራሱ ተቃውሟቸውን በአደባባይ አሰምተዋል። በ1921 ሙሐመድ ታላት ገደለበት ጊዜ ወደ 1 ሚሊዮን የሚጠጉ የአርመናውያን ሕይወታቸው አልፎ እንደነበር ይዘገባል። 8ኛ ኤዲ አሚን። ኤዲ አሚን ባለፉት 100 ዓመታት ውስጥ ጭራቅ ተብሎ ከሚነሱ አምባገነኖች ውስጥ አንዱ ነው። በሙስና ወንጀል ተጠርጥሮ በቁጥጥር ስር ከመዋሉ በፊት የኡጋንዳው ጀነራል ኤዲ አሚን በወታደራዊ መፈንቅለ መንግስት ስልጣንን ተቆናጠጠ። የ8 ዓመት የግዛት ዘመኑ ዘር በማጽዳት በሙስናና በነፍስ ግድያ ያለቀ ነበር። ኤዲ አሚን ከሰራው ስራ ጋር የማይመጣጠኑ የተከበሩና የህይወት ፕሬዝዳንት የሚሉ የተለያዩ ማዕረጎችን ለራሱ ለመስጠትም ሞክሯል። ይህ በምድር ላይ ያሉትን አራዊት በጭካኔ የሚያስነቅ ሰው በአንድ ዓመት ውስጥ ኡጋንዳን ከምስራቅ እስያውያን በማስኪሊንግ ያጸዳ ሲሆን በ10 ሺዎች የሚቆጠሩትንም አባሯል። የአቾሊና የላንጓ አናሳ ብሔረሰቦችንም ጨርሷል። ይህም አሳዛኝ የብሔር ማጽዳት ሥራ በኡጋንዳ ማህበረሰብ ውስጥ በስፋት ተሰራጭቶም ነበረ። ይህ ወቅት በኡጋንዳ ታሪክ ታይቶ የማይታወቅ አስከፊ ሆኖ አልፏል። አሚን የተቃወሙትን ድምጾች በሙሉ በማፈን አስከሬናቸውን በነጭ አባይ ወንዝ ውስጥ ይጥል ነበር። አምነስቲ ኢንተርናሽናል አሚን ከግማሽ ሚሊዮን በላይ የሚሆኑ ወገኖችን እንደገደለ በመገመት መረጃዎችን አውጥቶ ነበር። ይህ ሰው ከሰራው ስራ በማይተናነስ መልኩ በ2003 በኩላሊት ህመም ህይወቱ ሊያልፍ ችሏል። 7ኛ ዳግማዊ ሊዮፖልድ። ስክራምብል ፎር አፍሪካ ተብሎ በሚጠራው የበርሊን ጉባኤ ብዙ የአውሮፓ ሀገራት ተሳትፈዋል። እነዚህ ሀገራት የአፍሪካን 90% የሚሆነውን ይዘት ቅኝ በመግዛት የአህጉሪቱን ሀብት በመበዝበዝ ካዝናዎቻቸውን ያደለቡ ናቸው። ሊዮፖልድ ዘሰከንድ ቤልጂየም ውስጥ የልማትና የእድገት ንጉሥ ተብሎ ይጠራል። ማህበራዊና ኢኮኖሚያዊ ማሻሻያዎችንም አውጥቷል። በደርዘን ለሚቆጠር ህዝብ የሥራ ዕድልን ፈጥሯል። ታዲያ ይህ ምኑ ነው ጨካኝ መሪ ያስባለው ካላችሁ ነገሩ ወዲህ ነው። ይህ ንጉሥ አፍሪካ ውስጥ ሌላኛው ስሙ የኮንጎ አራጅ ነው። ዳግማዊ ሊዮፖልድ አጓጊ አፍሪካ ኬክ ብሎ የሚጠራውን ቦታ ለማግኘት ብዙ ጥሯል። የእርሱ ቅጥረኛ ጦር የኮንጎን የጎማ ሀብት በመውሰድ የሊዮፖልድ የግል ካዝና እንዲሞላ አድርገዋል። ዳግማዊ ሊዮፖልድ ኮንጎን ጎብኝቶ አያውቅም። ነገር ግን
የማይጠፋ አሻራን ጥሏል። የጎማውን ኮታ ማሟላት ባለመቻሉ በደም ዋጋ ሞልቶታል። ወታደሮቹ ለመረጃነት ያህል የገደሏቸውን ሰዎች እጅ ቆርጠዋል። ወደ 10 ሚሊዮን የሚጠጉ የኮንጎ ወንዶች፣ ሴቶችና ህጻናት በረሃብና በበሽታ አልቀዋል። ቅኝ ግዛቱን ለመልቀቅ ከተገደደ በኋላ እኔ እዚያ ያደረግኩትን የማወቅ መብት የላቸውም በማለት የኮንጎን ቤተ መዛግብት እንዲቃጠል አዟል። ሆኖም ይህ ንጉሥ ለምን አሁንም ድረስ ቤልጂየም ውስጥ እንደሚከበር ብዙዎች በተለይም የብላክ ላይቭስ ማተር ንቅናቄ ላይ ጥያቄ ያነሳሉ። በመጨረሻም ይህ ሰው እንደ አውሮፓውያን አቆጣጠር በ1909 ታኅሳስ 17 ቀን ስትሮክ በተባለ አደገኛ በሽታ ምክንያት ህይወቱ ሊያልፍ ችሏል። ስድስተኛ ማኦ ዜዱንግ። ማኦ ዜዱንግ በሁለተኛ ዓለም ጦርነት ወቅት የኮሚኒስት አብዮተኞችን ጃፓናውያን ላይ መርቷል። ከጦርነቱ በኋላ በኮሚኒስት ርዕዮተ ዓለም ስር ቻይና ላይ ስልጣኑን አጠናክሯል። የመሪው የተራዘመ የሽምቅ ውጊያ የአንድነት ግንባርና ሁሉንም ተቃዋሚዎች የማስወገድ ዓላማውን በሚገባ አሳክቶለታል። ማኦ ዜዱንግ የመሬት ማሻሻያን አድርጓል። ካደረጋቸው ማሻሻያዎች ውስጥ አንዱ የግል መሬትን በኃይል መውረስ ነበረ። ከግማሽ ሚሊዮን በላይ ተቃዋሚዎችን ለስደትና ለጭፍጨፋ ዳርጓል። እንደ አውሮፓውያን አቆጣጠር በ1958 ማኦ የቻይናን ኢኮኖሚ ለመለወጥ ዘ ግሬት ሊፕ ፎርዋርድ ዘመቻን አነሳ። ከግብርና ኢኮኖሚ ወደ ኢንዱስትሪ የተደረገው ሽግግር ስኬታማ ነበር። ይሁን እንጂ ለዚህ ስኬት ቻይና እጅግ አስደንጋጭ የሆነ የብዙ ሰው ሕይወት ከፍላለች። ሽግግሩ በዓለም አቀፍ ደረጃ ረሃብን ፈጥሯል። ቻይናውያን የሚላስ የሚቀመስ አጥተው በረሃብ ሊያልቁ ጫፍ ላይ ሲደርሱ የማኦ መንግስት ለአካባቢያቸው ሕልውና ሲባል ያገኙትን ነገር እንዲበሉ ትዕዛዝ አስተላለፈ። ውሻ፣ አህያና የመሳሰሉትን የቤት እንስሳት እስኪበሉ ድረስ አስከፊ ረሃብ በቻይና ውስጥ ተፈጠረ። ከ1958 እስከ 1962 ባለው መካከል ከ50 እስከ 55 ሚሊዮን ቻይናውያን ሞተዋል ተብሎ ይገመታል። ይህ እልቂት ከጉላግስና ከሆሎኮስት ጎን ለጎን በ20ኛው ክፍለ ዘመን ከታዩት 3 ታላላቅ ክስተቶች ውስጥ አንዱ ነው። ተከታዩ የባለ አብዮትም በመቶ ሺዎች ለሚቆጠሩ ተጨማሪ ሰዎች ሞት ምክንያት ሆኗል። ይህ ሰው ለጃፓን ሀያል ኢምፓየር እንደሚገነባ ቃል ገብቷል። ጃፓን ወደ ሁለተኛው የዓለም ጦርነት ስትገባ ጄኔራል ሂደኪ ቶጆ ከሁሉም ሀያላን ጋር ጥምረትን ፈጥሯል። ቶጆ ከጠቅላይ ሚኒስተርነት በተጨማሪ ለራሱ ካቢኔ ብዙውን ይወክላል። የጃፓን ወጣቶች በብሔርተኝነት ትምህርት እንዲማሩ ትልቁን ሚና ተወጥቷል። የጃፓን ባህል በበላይነት ርዕዮተ ዓለም እንዲሸፈን በማድረግ ለዓመታት ሲፈጸም የነበረውን ግፍ ትንንሽ ዘሮች ባላቸው አካላት ላይ ሰበብ አድርጓል። በጦርነቱ ማብቂያ ላይ ጃፓን በምስራቅ እስያና በደቡብ ፓሲፊክ ውቅያኖስ ውስጥ በሚሊዮኖች ለሚቆጠሩ ሲቪሎች ምናልባትም እስከ 30 ሚሊዮን ለሚቆጠሩ ዜጎች ሞት ተጠያቂ ነበር። በዚህ ሰው የስልጣን ዘመንም ጃፓን ይዛቸው የነበሩት በነ ቪየትናም፣ ላኦስ፣ ካምቦዲያ፣ ሁለቱ ኮሪያዎችና ቻይናም ጭምር ውስጥ ለብዙ ሰዎች ነፍስ መጥፋት ጃፓን ተጠያቂ ነበር። ቶጆ ሁለተኛው የዓለም ጦርነት በይፋ ከተጠናቀቀ በኋላ ተይዞ በወታደራዊ ፍርድ ቤት በሞት ተቀጥቷል። አራተኛ አውግስቶ ፒኖሼት። አውግስቶ ፒኖሼት በ1973 በአሜሪካ በሚደገፍ መፈንቅለ መንግስት የቀድሞ መሪውን አስወግዷል። ፒኖሼት በወቅቱ ለዓለም የለውጥ አራማጅን ይወክል ነበረ። የቺሊን ቁልቁል እየወደቀ የነበረን ኢኮኖሚ አረጋግቷል። ነፃ ገበያን ወይንም ካፒታሊዝምን ወደ ቺሊ አምጥቷል። በእርሱ አመራር የቺሊ ኢኮኖሚ በላቲን አሜሪካ ካሉት ምርጥ ኢኮኖሚዎች አንዱ ነበረ። ይሁን እንጂ ፒኖሼት ለብዙ ቺሊያውያን ተቃዋሚዎችና ሲቪሊያኖች ጨካኝ ነበረ። የእርሱ ሚስጥራዊ ፖሊሶች ብዙውን ጊዜ ተቃዋሚዎቻቸውን በሌሊት አስረው ደብዛቸው እንዲጠፋ ያደርጉ ነበረ። ከ2000 እስከ 4000 የሚሆኑ ተቃዋሚዎች ወይም ተፎካካሪዎች ተገድለዋል። ከ35000 የሚበልጡ ቺሊያውያን የነጻነት ሰብአዊ መብታቸውን በሚጣረስ መልኩ ተይዘዋል። ፒኖሼት ያደረሰባቸው ዘግናኝ በደል ከቃላት በላይ ነበረ። ወደ ዲሞክራሲ ከተሸጋገሩ በኋላ ትንንሽ ማሻሻያዎች ተደርገዋል። ነገር ግን የፒኖሼት ህገ መንግስት ዋና ይዘት ብዙም ሳይለወጥ ቆይቷል። እንደ አውሮፓውያን አቆጣጠር በ1998 ፒኖሼት ለሕክምና ለንደን ውስጥ በነበረበት ወቅት ከስፔን ፍርድ ቤት በሰብአዊ መብት ጥሰት በወጣ ዓለም አቀፍ ማዘዣ ተይዟል። ከአንድ ዓመት በላይ ታስሮም በጤና እክል ምክንያት ተለቆ ወደ ቺሊ ተመልሷል። በመጨረሻም ፒኖሼት በልብ ድካምና ከረጅም የጤና ጉዳዮች ጋር በተያያዘ ችግሮች ምክንያት በ2006 ህይወቱ አልፏል። በአምባገነን ዘመኑ ከሰብአዊ መብት ጥሰትና ከሙስና ጋር በተያያዘ ምክንያት በቁም እስር ላይም እንደነበረ ተገልጿል። ሶስተኛ አዶልፍ ሂትለር። አዶልፍ ሂትለር ክፉና አክራሪ የነበረ አገሩንና ሌሎች ብዙዎቹን ወደ መቀመቅ ይዞ የገባ ጨካኝ መሪ ነበረ። የናዚ ጀርመንና የአዶልፍ ሂትለር አገዛዝ የአውሮፓ አስፈሪ ከሚባሉት አገዛዞች ውስጥ አንዱ ነበረ። በታላቁ የኢኮኖሚ ውድቀት ወይም ዘ ግሬት ዲፕሬሽን ወቅት የእርሱ እሳታማ ንግግሮች ጀርመንን በብሔርተኝነት ስሜት አቃጥሏታል። ዊማር በተባለ ፓርቲ ላይ የተሳካ መፈንቅለ መንግስት በማድረግ ስልጣንን የያዘው ይህ መሪ ንግግሮቹና እምነቶቹ በአገሪቱ ላይ በከባዱ ተሰራጭተዋል። አይሁዶችን ለጀርመን ችግር በክፉኛ ይወቅሳል። ሂትለር ወተት ጥቁር ነው በሚል ፕሮፓጋንዳ ስልጣን ከያዘ በኋላና ዲሞክራሲን ካፈረሰ በኋላ በአውሮፓና በዓለም ላይ አጠቃላይ ጦርነት አምጥቷል። በሚያስገርም ሁኔታም ሁለተኛው የዓለም ጦርነት
የተካሄደው ከሰባቱ አህጉራት በስድስቱ ሲሆን ይህም ማለት ከአንታርክቲካ በቀር ጦርነቱ ያልተካሄደበት የዓለም አህጉር አልነበረም እንደማለት ነው። ጋስታፖ የሚባል ሚስጥራዊ ፖሊስ አቋቁሞ በዋናነት አይሁዶችና ሌሎች የታለሙ ህዝቦችን በማፈስ ወደ ማጎሪያ ካምፖች በመውሰድ በረሃብና በርሸና እንዲያልቁ አድርጓል። በአጠቃላይ በግምት ወደ 80 ሚሊዮን የሚጠጉ ሰዎች እንደ ቅጠል መርገፍ በቀጥታም ሆነ በተዘዋዋሪ እጁ አለበት። ከዚያም በታሪክ ውስጥ እጅግ ዘግናኝ በሆነ መንገድ በሰዎች ልጆች ላይ የተፈጸመውን የጅምላ ጭፍጨፋ ወይንም ሆሎኮስትን አቅዶ ፈጽሟል። 6 ሚሊዮን አይሁዶች ሆን ተብሎ በማጎሪያ ካምፖች እንደ ቅጠል ረግፈዋል። ሂትለር በሚሊዮን የሚቆጠሩ ግብረ ሰዶማውያንን፣ ሆላንዳውያንን፣ ስሎቦችን፣ አካል ጉዳተኞችንና ሌሎች የእብደት ርዕዮተ ዓለሙ ሰለባዎችን አሳዷል። አውሽቪትዝ በሚባለው ትልቁና ታዋቂው ማጎሪያና መረሸኛ ካምፕ ውስጥ ያልተፈጸመ ያገዳደል ስልት አልነበረም። በመጨረሻ የሶቪየት ህብረት ነፃ መውጣቷና የናዚ መሸነፍ፣ የፈረንሳይ ከናዚ ኃይሎች ነፃ መውጣት፣ የጣሊያን ዋና ከተማ ሮም ከፋሽስትና ከናዚ ኃይሎች ነፃ መውጣቷ፣ ጭራሹኑ የአሜሪካና የብሪታንያ ኃይሎች በርሊን ጀርመን መግባታቸውን ሲሰማ እነዚህ ሁሉ ተደማምረው በምድር ቤት ውስጥ በ1945 ራሱ እንዲያጠፋ ምክንያት ሆነውታል። ሁለተኛ፣ ጆሴፍ ስታሊን። ከጨካኝነትና ከደም ጥማት አንጻር ስታሊን በ20ኛው ክፍለ ዘመን ከታላላቅ አምባገነኖች እንዳንዱ ሆኖ ይታያል። ጆሴፍ ስታሊን በ29 ዓመት የመሪነት ዘመኑ ሀገሩ ዩኤስኤስአር ከዓለም ታላላቅ አያላን ሀገራት ተርታ ስትሰለፍ ተመልክቷል። ችግሩ ግን ያለውጥ በ10 ሚሊዮኖች የሚቆጠሩ የሩሲያውያንን ህይወት መፍጀቱ ነበረ። የእርሱ የመሬት ወረራ ዘመቻ በሚሊዮኖች የሚቆጠሩ የዩክሬን ገበሬዎችንና ነዋሪዎችን በአሰቃቂ ረሃብ የፈጀ ነበረ። ስታሊን የሶቪየት ሚስጥራዊ ፖሊስን በብዛትና ኃይል በማዳበር ሚሊዮኖች እንዲገደሉ ምክንያት ሆኗል። አንዳንድ ግምቶችም ስታሊንን ከ4% በላይ ለሚሆነው የሀገሩ ህዝብ ሞት ተጠያቂ ያደርጉታል። የስታሊን መሰሎችም የእርሱን ፈለግ በመከተል ህዝቦቻቸው ላይ ልዩ ልዩ ግፎችን ፈጽመዋል። ሰሜን ኮሪያን ከመመገብ ይልቅ ጨቁኖ አስርቧታል። አንደኛ ላይ ወደሚገኘው መሪ ከመቀጠላችን በፊት ቪዲዮአችንን ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እንጠይቃለን። አንደኛ፣ ፖል ፖት። የካምቦዲያ ዋና ከተማ ፕኖምፔም ከመር ሩዥ ወደሚባል ኮሚኒስት ቡድን እጅ መውደቋ በከተማው ጎዳናዎች ላይ ደስታን አስገኝቶ ነበረ። ይህ አካል ግን እውነተኛ እቅዱ ምን ነበር? ከአራጁ ፖል ፖት ጋርስ ምን አገናኘው? ከመር ሩዥ በካምቦዲያ ከ1975 እስከ 1979 ስልጣን ላይ የነበረ አክራሪ የኮሚኒስት እንቅስቃሴ ነበረ። ፖል ፖት የተባለ ሰውዬም መሪው ነበረ። በ1960ዎቹ የካምቦዲያ የእርስ በርስ ግጭትና የፖለቲካ አለመረጋጋት ወቅት ላይ ከመር ሩዥ ብቅ አለ። የዚህ ንቅናቄ ዋና ዓላማ መዋቅር አልባ የግብርና ማህበር መለወጥ ነበረ። ነገር ግን በሰዓታት ውስጥ በየጎዳናው የነበረው የደስታ ስሜት በድንገት ተለወጠ። ፖል ፖት በቪየትናም እና ታይላንድ ላይ ጥቃት በመሰንዘር በጥንታዊ ያንግ ኮሪያን ግዛት የካምቦዲያ ትንሣኤ እንደሚረጋገጥ ያምን ነበረ። ከመር ሩዥ በካምቦዲያ ውስጥ በጭካኔ የተሞላ አረመናዊ ድርጊት ፈጽሟል። በ1975 የእርስ በርስ ጦርነት እንዲነሳም አድርጓል። ከተሞች ከሰዎች እንዲጸዱ በማድረግ ሰው አልባ ከተሞች እንዲፈጠሩም አድርጓል። አረጋውያንም ሆኑ አቅመ ደካሞችም ቢሆን ማንም ይቅርታ አልተደረገለትም ነበር። እምቢ ያለ ወይም በዝግታ የተንቀሳቀሰ ሰው ተገሏል። ይሄ ሰው ለካፒታሊዝም ባለው ጥላቻ የተማሩ ሰዎችን ሁሉ ጨፍጭፏል። መንገድ ላይ መነጽር አድርጎ ሲሄድ የተገኘ ሁሉ አላመለጠም። በሳምንት ውስጥ 10,000 ቁልፍ የፋብሪካ ሰራተኞች፣ ወታደሮችና ባለስልጣናት ብቻ ቀሩ። በሕይወት የተረፉት ሰዎች በግዳጅ ወደ ጉልበት እርሻዎች ተልከዋል። እምነት ማጓደልና በበቂ ሁኔታ ታታሪ ያለመሆን ጥፋተኛ አድርገው የሚያሳዩ ሲሆን ሊያስረሽኑም ችለዋል። ምሁራንና ባለሙያዎች ከቤተሰቦቻቸው ጋር ተጨፍጭፈዋል። በካምቦዲያው የዘር ማጥፋት ዘመቻ ብቻ ከ1 እስከ 2 ሚሊዮን የሚደርሱ ሰዎች በፖል ፖት እጅ ጠፍተዋል። በስተመጨረሻም ይህ ሰው እንደ አውሮፓውያን አቆጣጠር በ1998 በልብ ድካም ምክንያት ከዚህ ዓለም በሞት ተለይቷል። ውድ ተከታታዮቻችን በታሪክ ጨካኝ የተባሉ 10 አምባገነኖችን የቃኘንበትን ቪዲዮ በዚሁ አበቃን። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩን።